ኮሜንቱ ላይ ከፈለጋችሁ አንተ ሆዳም ትተህን በላህም በሉኝ። ችግር እኔ ከ10 ምናምን ዓመት በኋላ ነው በእጄ መብላት የጀመርኩት። እበላ እንዴ ቆይ አንድ ልጉረስና ደግሜ አንድ ነገር እላችኋለሁ። ይጣፍጣል እና ደስ ስለሆነኝ ነው። በቃ ዛሬ እንግዲህ በዚህ አይነት ቪዲዮ እናንተ ጋር የመጣሁት። ማነው ግን ቦክስ የሚገጥመኝ? ዝግጁ ይሆናል? ኮሜንት ያድርግልኝ። እኔ ዝግጁ ነኝ እና ለመቅጠም ዝግጁ የሆነ ካለ አለው ይበለኝ። እንግዲህ ኧረ ደከመኝ፣ ሄጄ ልብላ መሰለኝ። ወይኔ ተያዝኩ። ወይኔ ዛሬ በቤተሰቦቼ ተያዝኩ። ይልቅሽ እንብላ ቤተሰቦች። እንግዲህ ከብዙ ዓመታት ቆይታ በኋላ ያው እንግዲህ ምን ላደርግ እየበላው ያዛችሁኝ። እንግዲህ በእጄ መብላት ጀመርኩ ብዬ ተደብቄ እየበላው አንዴ ልጉረስ። ይጣፍጣል በእጅ መብላት እንዴት እንደሚጣፍ በራስ እጅ መብላት ተስማ። አንዴ ጠብቁኝ፣ አንዴ ልጉረስ። እንዴት ይጣፍጣል መሰላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። በዓሉን እያከበርን ከኔ ጋር ቆይታ እናደርጋለን ዛሬ እና ሁላችሁም ታውቁኛላችሁ። 10 ምናምን ዓመት በሰው እጅ መብላት ማለት እጅግ በጣም ከባድ ነው እና ከብዙ ልፋት ከብዙ ጥረት በኋላ በደንብ አልቻለም እጄ እኮ። ግን እጅም ማንኪያ ለመያዝ መሞከር ስጀምር ለምን በራሴ እጅ አልበላም አልኩኝና መሞከር ጀመርኩ። ልክ እንደዚህ ማለት ነው። ወይ ላሳያችሁ። በዛውም እየበላሁ ማለት ነው። ለጊዜው ሩዝ ነው እየበላሁ ያለሁት። አያችሁ ማለት ስሜቱ ከባድ ነው። ከሰው እርዳታ ወጥቶ በራስ የሆነ ነገር ለማድረግ መሞከር መቻል እውነት በቃ ደስ ይላል እና ደስታዬን አብራችሁኝ እንድትካፈሉ ብዬ ነው። ግን ተደብቄ ስበላ የያዛችሁኝና ግን እንብላ ብያለሁ። እንዲህ የምን ሆዳም ብሎ መናገር ነው? ኧረ እባካችሁ እንዲህ ዛሬ እኮ በእጄ ነው እየበላሁ ያለሁት። እንብላ ብያለሁ ደግሞ ያው ከስንት ዓመታት በኋላ በእጄ አይደል እንደ መብላት የጀመርኩት። ኧረ ገና እሱን ለማድረግ የለፋሁትን ልፋት ደግሞ ኑ ላሳያችሁ። እስቲ አብራችሁኝ ቆዩ። ፋሲካን እያከበርን ከኔ ጋር ስፖርት እንሰራለን ዛሬ። እንዴ እና ታዲያ እንብላ አልኳችሁ አይደል እንዴ? ግን እንዴት ነው እዚህ ደረጃ ላይ የደረስከው የሚለው ጥያቄ አይደለም እንዴ? የሚያጠያ አንዴ እኔ እየበላሁ እናንተ እስቲ ይህችን ቪዲዮ አየት ታርጋችኋት ነው የስፖርቱ እንዴት ከባድ እንደሆነ መስማ። በዛውም እስቲ ሀሳብ አስተያየታችሁ ስጡ። እኔ እበላለሁ፣ እናንተ ደግሞ ቪዲዮዋን አየት ታርጓት። እንኳን ደህና መጣችሁ። እኔ እዚህ እየሰራሁ እሱ እዛ እየበላ ሄዳችሁ እንዴት ስፖርት እንደሚሰራ ይወጣላችሁ። ዛሬ ለየት ያለ ቪዲዮ ይዤላችሁ የወጣሁት እንግዲህ ከመብላት በፊት ስፖርት መስራት ግድ ይላል እና ስፖርቱ እንግዲህ ይሄን ይመስላል። ለወራት ያጠፋኝ ጉዳይ ቢኖር እንግዲህ ይሄ ነው። ስፖርቱ በጣም ከባድ ትከሻዬ፣ ሆዴ ላይ፣ ጀርባዬ ላይ ያለው ስሜት ለካ ስፖርት ማቆም የለብኝም ምንድን የምሰራው እና ኑ ግቡ በሉ አረፍ በሉና አብረን እንግዲህ እንጨዋወት። ትንሣኤ ነው እና እንግዲህ ትንሣኤ ነው ዛሬ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ያ ወዳፍ ማዕበል የሚሉት ልጅ እዛ ሩዙን እየበላ እኔ ደግሞ እዚህ ጋር ስፖርት እሰራለሁ። ለማንኛውም ደስ የሚል የሆነ ሁኔታ ውስጥ ነው። ለወራት የጠፋሁበት ምክንያት እንግዲህ እንደዚህ እየሰራሁኝ ነው። ስፖርቱ በጣም ከባድ ነው፣ ያደክማል
በጣም ያታግላል፣ ግን ተስፋ እንግዲህ እንደዚህ ነው። ያችን ትንሽዬ ማንኪያ በእጅ ይዞ ለመብላት ይሄን ያህል ማለት ገና ነው፣ ይቀራል። ግን ይሄ ጅማሮ ሆኖ እጄን በራሴ ማንቀሳቀስ አልችልም ነበር። ከዓመታት በኋላ ያለ ማንም ድጋፍ ያለ ማንም እርዳታ እንደዚህ ቁጭ ብዬ እጄን እያሽከረከርኩኝ ይሄን ለመስራት መሞከር መጀመሪያ በራሱ በእጅ ያችን ማንኪያ ይዤ ከመጉረስም በላይ ደግሞ በጣም ትልቅ እርካታ ነው። ደስ የሚል ነገር ነው። አድካሚ ነው፣ ግን በዛ ላይ በትንሣኤው ዕለት እንደዚህ አይነት ልሰራ ካነሳሱኝ ነገሮች አንደኛ እንግዲህ ሁላችንም እንደምናውቀው የትንሣኤውን ብርሃን ከማየታችን በፊት ከባዱን ሰሞነ ሕማማት እናልፋለን። አብዛኞቻችንን ተስፋ የሚያስቆርጡ ነገሮች ያጋጥሙናል። ተምረን ስራ ማጣት፣ ስንማር ለመማር የሚያስፈልጉን ነገሮች አለማግኘት፣ በህይወት ፈተናዎች ደጋግመን መውደቅ እና መውደቅ ትልቅ ነገር አይደለም። ከወደቅንበት ለመነሳት ግን ተስፋ ከቆረጥን እሱ ትልቁ ነገርና ሰይጣንም የሚደሰትበት ነገር ነው። 10ቱን ትእዛዛት ብንሽር 6ቱ ቃላት ወንጌልን ባንጠብቅ ሰይጣን ገና እስራኤል እየሰራው ነው ብሎ ይደሰታል፣ ግን እርካታ አያገኝም። ሰይጣን ደስተኛ የሚሆነውና በእኛም ውድቀት አሸናፊ መሆኑን የሚያረጋግጠው ተስፋ ስንቆርጥ ነው። ምክንያቱም እነዚህን 10ቱን ትእዛዛት ብንሽር 6ቱን ቃላት ወንጌል ባንጠብቅ ተስፋ ካለን ግን በንስሐ ወደ እግዚአብሔር ቤት መመለስ እንችላለን። እና እንግዲህ ሁላችንም ከባዱን ሰሞነ ሕማማት አልፈን ብርሃኑን የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤውን ብርሃን ለማየት በተስፋ መሻገር መቻል አለብን። ተስፋ እስካለን ድረስ ምንም ነገር አይቻልም የተባለውን ነገር እንችላለን። እንግዲህ እንስራ። እየሰራሁኝ ነው፣ እንቀጥላለን። እንዴት አያችሁት ግን? አረ እንደ ኮሜንት ስጡ ዛሬ። አረ ላይክ፣ አረ ሰብስክራይብ፣ አረ እንዴ ባቢሎናውያኑን እየገዛችሁ እንዴ ምንድን ነው? አሁን እንግዲህ እጄ ሲሻለኝ ደግሞ ማለት ነው ብዙ ነገሮች እጽፋለሁ። በፊልሙም ልመጣ አስቤያለሁ እና ለዛ ታዲያ ሀሳብ አስተያየታችሁን እየሰጣችሁ በሉ ጎበዝ። መልካም ትንሣኤ። በትንሣኤ ዕለት የምን ስፖርት ነው እንዴ? እና ታዲያ ዛሬ የደረስኩበት ደረጃ ለመድረስ የለፋሁትን ልፋት እናንተም ታውቁታላችሁ። እና ደስታዬን እንግዲህ በትንሣኤ ዕለት ይዤላችሁ መጥቻለሁ። በትንሣኤ ዕለት አብረን እንብላ አልኳችሁ። የምሰራቸውን ደግሞ ከባባድ ስፖርቶች አሳየኋችሁ። እና ታዲያ እንዴ ምንድን ነው? አረ ይደብራል እንዴ! ላይክ አድርጉ እንጂ። አረ ሼር፣ ሰብስክራይብ ያላደረጋችሁም እንዳላችሁ እያያችሁ ሰብስክራይብ ሳታደርጉኝ፣ አረ እንዴ እንደዚህማ ጥሩ አይደለም። በትንሣኤ ዕለት ይዣችኋለሁ። በሉ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ እና ደግሞ በዓልን አብራችሁኝ ቆዩ። ማን ነው ግን ቦክስ የሚገጥመኝ? ዝግጁ ይሆናል? ኮሜንት ያድርግልኝ። እኔ ዝግጁ ነኝ እና ለመቅጠም ዝግጁ የሆነ ካለ አለው ይበለኝ። እንግዲህ አረ ደከመኝ። ሄጄ ልብላ መሰለኝ። እንብላ፣ ሄጄ ልብላ። አረ ነው ፈጡልኝ፣ በቃኝ። እንዴ ተበላታችሁ እንዴ? እንኳን ደህና መጣችሁ። ያው እንዳያችሁት ነው እንግዲህ የስፖርቱ የእጅ ሳይክል እንግዲህ አነዳዱ እንዳያችሁት ነው። እሱን እየሰራው ነበር የጠፋሁት። አዎ እንግዲህ እንዳያችሁት ነው። ያው እንግዲህ ሳልፈቅድላችሁ ሰብራችሁ ገብታችሁ አይታችኋል። ስፖርቱ ይህን ይመስላል። እንግዲህ ከሰሞኑ ቦክስ ልገጥም አስቤያለሁ። ሊገጥመኝ የተዘጋጀ አለ? ኮሜንቱ ላይ ይጻፍልኛ። ታዲያ ልገጥም ዝግጁ ነኝ ያለኝ ካለ ይኸው እንግዲህ እየሰራ ያለሁትን እያያችሁ ነው አይደል? እና ምን ላድርግ እንዲህ በትንሣኤው ዕለት ስፖርት አታሳየን እንዳትሉኝ ምንም ማድረግ አልችልም። በጣም ደስ ብሎኛል ዛሬ የደረስኩበትን ደረጃ ለማየት። አብራችሁኝ ቆዩ። አሁንም ማለት የእናንተም ጥረት፣ የእናንተም ማበረታታት፣ የእናንተ ድጋፍ፣ የእናንተ ጸሎት እውነት ለመናገር በጣም ብርታት ነው። ቀን በቀን ሁል ጊዜ ማዕበል ከምን ደረስክ፣ ማዕበል እንዴት ነህ፣ ማዕበል ለምን ጠፋክ፣ እንዴት ነው እየተሻለ ነው ወይ፣ ሕክምናው እንዴት ነው፣ ብዙ ነገሮችን ትጠይቁኛላችሁ እና ቀን በቀን በጠየቃችሁኝ ቁጥር
መነሳትን የሆነ ነገር አድርጎ መቻልን። እርግጥ ነው ጠፍቻለሁ ከሶሻል ሚዲያው። የጠፋሁበት ምክንያት ደግሞ ቅድምም እንዳሳየኋችሁ እንግዲህ ስፖርቱ ከባድ ነው፣ ብዙ ያለፋል፣ በጣም ያደክማል። አወራው መሰለኝ አንድ ልጉረስ አብራችሁኝ እየበላችሁ ያ ትንሣኤ ማለት ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እንዴ ምንድን ነው እና ላይክ አርጓ እንዴ ለምን በላን? አንዴ ልጉረስ፣ አንዴ እችን ልጉረስ። ላይክ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ እንጂ እና ደግሞ ባቢሎናውያን መጽሐፌን እየገዛችሁ አለ ከስር በተቀመጡ ስልክ ቁጥሮች እና እንዴት እንደሚጣፍጥ ላይክ ያላረጋችሁ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ፣ ኮሜንቱ ላይ ከፈለጋችሁ አንተ ሆዳም ትተህን በላህም በሉኝ፣ ችግር እኔ ከ10 ምናምን ዓመት በኋላ ነው በእጄ መብላት የጀመርኩት። እበላ እንዴ ቆይ አንድ ልጉረስና ደግሜ አንድ ነገር እላችኋለሁ። ይጣፍጣል እና ደስ ስለሆነኝ ነው። በቃ ዛሬ እንግዲህ በዚህ አይነት ቪዲዮ እናንተ ጋር የመጣሁት ባቢሎናውያኑ መጽሐፌን እየገዛችሁ እና እንግዲህ እላችኋለሁ እየበላሁ ከስፖርት በኋላ ደግሞ ሰው መብላት አለበት፣ መጠጣት አለበት። ያው እንግዲህ እግዚአብሔር ይመስገን እንኳን ለብርሃነ ትንሣኤው በድጋሚ ያደረሳችሁ አደረሰ። ቸር ቆዩኝ። አሁን ልብላ። ትወጡ ውጡ እንዴ ልብላ ወጡልኝ። አትወጡ እኔ እበላለሁ። ታዲያ እበላለሁ። እዩኝ እንዴት እንደሚጣፍጥ። እንብላ። እንግዲህ እንዳያችሁት ነው በዛሬው ዕለት በትንሣኤው ዕለት በጣም ደስ የሚል ነገርም ወደ እናንተ ጋር ይዤ መጥቻለሁ። ምክንያቱም በእናንተ ጸሎት፣ በእናንተ ድጋፍ፣ በእናንተ እርዳታ፣ በእናንተ ማበረታታት ዛሬ ላይ ደርሻለሁ። አብረን በላን። እንግዲህ ብቻ አንተ ተን በላ እንዳትሉ፣ ያው እንግዲህ ስበላ እንብላ እያልኳችሁ እየጎረስኩ አሳየኋችሁ አይደለ እንዴ ታዲያ። እና ትንሣኤውን በዓል አብረን ቆይተናል። አብራችሁኝ ስለነበራችሁ ሁልጊዜም ስለምትደግፉኝ ስለምታበረታቱኝና በጸሎት ከኔ ጋር ስላላችሁ እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር እድሜና ጤናውን ይስጥልኝ። ትንሣኤውን አብረን ስላከበርን እጅግ በጣም ደስ ብሎኛል። ለዳግመ ትንሣኤው ደግሞ በሌላ ቪዲዮ ለመምጣት እሞክራለሁ። ያው ስፖርቱ ካላደከመኝ እና እንግዲህ ቦክስ እንገጥማለን ያላችሁኝ ደግሞ እስቲ እንግዲህ ወይ ከበዓለ ሃምሳው በኋላ እናሰበበታለን። በሉ እንግዲህ ቸር ቆዩኝ። ሼር ላይክ ያላረጋችሁ ሼር ላይክ እያረጋችሁ፣ ሰብስክራይብ እያደረጋችሁ፣ ባቢሎናውያኑ መጽሐፌን እየገዛችሁ እያነበባችሁ አብራችሁኝ ቆዩ። ቸር ቆዩልኝ፣ ቸር ሰንብቱልኝ። እድሜና ጤና ያደገልኝ።